ለዛ ላይ ግብአት ተይዞ የተያዘበት መድረክ ነበረ። ቅድሚያ ግን ወደ እናንተ የምናደርሰው ከከተማ ፕላን ልማት ቢሮ አቶ እስክንድር ያቀረቡትን ውይይት እንደ ውይይት መነሻ የቀረበው ነው የምናቀርበው። ከዛ መቀጠልም እንግዲህ ከግንባታ ፍቃድና ቁጥጥር ባለስልጣን እንዲሁም የቀረበ አንድ ውይይት መድረክ አለ። እሱን ወደ እናንተ እናደርሳለን። በቅድሚያ ግን አቶ እስክንድር ገድሉ ያቀረቡትን በተከታይነት ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩላችሁንም በአክብሮት ጋብዛለሁ። ፕሮግራሙ እየተከታተላችሁ ሀሳብ አስተያየቶቻችሁን በ0912 16 63 50 ላይ አድርሱን እንቀበላለን። በኢትዮኮን ሬዲዮ ፕሮግራማችንን በቀጣይ የተከታተላችሁ እንደተለመደው ሀሳብ አስተያየት ጥያቄዎቻችሁን አድርሱን። በተለይ ደግሞ የተከታተላችሁትን ያለውን ፕሮግራም ጥያቄዎችም ካሏችሁ ልታደርሱ እንችላላችሁ፣ እንቀበላለን። በቀጥታ ወደ ፕሮግራሙ አልፋለሁ። እስከ ምሽት 3 ሰዓት ተኩል ድረስ አብራችሁን ቆዩ። እስክንድር እባላለሁኝ ከከተማ ፕላንና ልማት ቢሮ ነኝ። በሙያ አርክቴክት ፕላነር ነኝ። ከሞላ ጎደል ወደ 10 ዓመት ቆይቻለሁ እዚህ ተቋም ውስጥ። ያለፉትን የ10ኛው መዋቅራዊ ፕላን ጀምሮ አሁን ድረስ ያሉ በርካታ ህጎች ላይ በተቻለ መጠን ተሳትፌያለሁ እና አሁን ዛሬ የመጣ ነው የወጡ ህጎችን በተመለከተ ማብራሪያ ለመስጠት ነው። ግን አብዛኞቹ ያው ህጎቹ እናንተ ጋር አለ። ዋናው መነሻ ሀሳባችን ምንድን ነው? ህጎቹ ላይ ለመሄድ ሳይሆን ህጎቹ የወጡበት መነሻዎቹ ምንድን ናቸው? ትናንትና የደረሰን ጥያቄዎቻችሁ እና አብዛኞቹ መነሻው ምንድን ነው፣ ራሽናሎቹ ምንድን ናቸው፣ ከየት ተነስቶ እዚህ ደረሳቸው የሚለው ነው እና እሱን ለማንሳት ሞክራለሁ። በተቻለ መጠን በዲስከሽን እየዳበረ ይሄዳል። ስለጋበዛችሁኝ ድሉን ስለተጣችሁኝ በጣም አመሰግናለሁ። ቀጥታ ወደ ፕሬዘንቴሽኑ እገባለሁ ማለት ነው። ይሄ መጨረሻ ላይ የወጣው አሁን እጃችሁ ላይ የሚገኘው መመሪያ ከሞላ ጎደል ሴት ባክ ላይ ሳይሆን የሚያተኩረው በተናጠል ራስን ችሎ ኢንዲቪዥዋሊ መልማት የሚችል ፕሎትን ሳይዝን በተመለከተና ከእሱ ጋር ተያይዞ ያሉ ህጎች ላይ ነው የሚያተኩር ማለት ነው። ስለዚህ መመሪያው እሱ ላይ የሚያተኩር ነው። ሴት ባክ ግን ከሞላ ጎደል በተለይ የመጨረሻው ህግ ላይ ሴት ባክን በተመለከተ ሜጀር ማሻሻያ አልነበረም፣ ማይነር ሪአጀስትመንት ነው። እንግዲህ ከተማ ውስጥ እንደምታውቁት እነዚህ ህጎች መነሻ ህጉ የወጣው ኮሪደር ልማቶች ጋር ተያይዞ ነው። ከተማ አስተዳደሩ 2ኛ ምዕራፍ ኮሪደር ልማቶችን ከሞላ ጎደል አሁን በማጠናቀቅ ላይ ይገኛል። እነዚህ ኮሪደር ላይ ያጋጠሙ ችግሮችን መነሻ በማድረግ ኮሪደሮች ላይ የታዩ ችግሮች በተለይ ቀጣይ የሚከናወኑ ግንባታዎች ላይ የሚኖራቸውን ኢምፓክት ለመወሰን